በጨዋታ ሂደት አንድ ተጫዋች የተጋጣሚው የመጀመሪያ መስመር ላይ በዚህ መንገድ ሲደርስ ነገሰ ይባላል። ከዛም ተጫዋቹ መንገሱን ለማሳየት የራሱን ተመሳሳይ ጠጠር ከላይ በመደረብ በዚህ መንገድ ያስቀምጠዋል። ሰላም ውድ የቻናሌ ተከታታዮች፣ በያላችሁበት ሰላማችሁ ይብዛ። ዛሬ ደግሞ የሰንጠረዥ ጨዋታዎች ከሚባሉት ውስጥ በብዙ ቦታዎች የተለመደውን የዳማ ጨዋታ ነው ይዤላችሁ የቀረብኩት። እስከ መጨረሻው ድረስ አብራችሁን ቆዩ። እንደምታዩት የመጫወቻ ቦርዱ 8 በ8 64 ካሬዎች አሉት። ከነዚህ ውስጥ 32ቱ እንደዚህ የተቀለሙ ናቸው፣ 32ቱ ደግሞ በነጭ። ስለዚህ የተቀለሙት 32ቱ ጠጠር ለማስቀመጥና በጨዋታ ሂደት ለመንቀሳቀስ የምንጠቀምባቸው ካሬዎች ናቸው። ነጮቹ ግን ምንም አይነት ጠጠር አይቀመጥባቸውም፣ በጨዋታ ሂደትም ለመንቀሳቀሻነት አንጠቀምባቸውም ማለት ነው። እያንዳንዱ ተጫዋች 12 ጠጠሮች ነው የሚኖሩት። ከፊት ለፊቱ በተቀቡት 4 ካሬዎች ላይ 4 ጠጠር፣ ቀጥሎ ባለው ሁለተኛ መስመር 4 ጠጠር፣ ከዛም 4 ጠጠር፣ በድምሩ 12 ጠጠር እያንዳንዱ ተጫዋች ይኖረዋል ማለት ነው። ጠጠሮቹን ተጫዋቾች እንደ ሻህና እንደ ቡብ እያሰቡ የሚደረድሯቸው ሳይሆን ኦልሬዲ እንደዚህ ተደርድረው ነው የሚቀርቡላቸው። ስለዚህ ቀጣይ ጨዋታውን ለመጀመር ተደርድሮ ከቀረበላቸው በኋላ በስምምነት ወይም ደግሞ በዕጣ የሚጀምረው ተጫዋች ይለይና ጨዋታውን ይጀምራሉ ማለት ነው። ከዛ ጨዋታውን ለመጀመር እድል ያገኘው ተጫዋች ከፊት ለፊት ካሉ ጠጠሮች አንዱን ወደፊት የተቀባ ካሬ በማንቀሳቀስ ሊጀምር ይችላል። እዚህ ጋር ፊት ለፊት 4 ጠጠሮች አሉ። ከአራቱ አንዱን ከኋላ ያለ ጠጠርን እንደዚህ በሌላ የራሱ ጠጠር ላይ አዘልሎ መንቀሳቀስ አይፈቀድለትም። ስለዚህ ከአራቱ ጠጠሮች አንዱን በማንቀሳቀስ ነው ልንጀምር የምንችለው። ለምሳሌ ነጭ ጠጠር ጀማሪ ከሆነ በዚህ መንገድ እንደዚህ ሊንቀሳቀስ ይችላል። ቀጣይ ደግሞ ጥቁር ጠጠር ከሆነ ተራው እንደዚህ። የመበላላት ሂደቱ እንዴት ነው የሚሆነው? ሁለት የተጋጣሚ ጠጠሮች እንደዚህ ፊት ለፊት በሚገናኙበት ሰዓትና ከተጋጣሚያችን ጠጠር ጀርባ ነፃ የማረፊያ የተቀባ ካሬ በሚኖርበት ሰዓት የተጋጣሚያችን ጠጠር ዘለን ሄደን በማረፍ እንበላለን ማለት ነው። ለምሳሌ አሁን ቀጥሎ የሚጫወተው ጥቁር ጠጠር ቢሆን ይቺ ጠጠር እንደዚህ በመዝለል እዚህ ጋር የማረፊያ ነፃ ቦታ ስላላት ይችን ጠጠር መብላት ትችላለች፣ እንደዚህ ማለት ነው። ቀጣይ ደግሞ ነጭ ጠጠር በተራው ይችን እንደዚህ እዚህ ጋር የማረፊያ ነፃ ቦታ ስላለ በዚህ መንገድ እንደዚህ ይበላታል። ከዛም በተራ እያሉ መጫወት ይችላሉ። ለምሳሌ ጥቁር ጠጠር በተራው እንደዚህ ቢሄድ ጠጠር በመብላት ሰዓት ወደ ፈለግነው አቅጣጫ መንቀሳቀስ ስለምንችል ወደኋላ መመለስን ጨምሮ ቀጣይ ነጭ ጠጠር ይችን ወደኋላ የማረፊያ ነፃ ቦታ ስላለ እንደዚህ ተመልሶ ይበላታል ማለት ነው። በዚች ጠጠር ወይም አንድ በበላንበት ጠጠር በተከታታይ ሌሎች ጠጠሮችን መብላት እስከቻለን ድረስ ተንቀሳቅሰን ብዙ ጠጠሮችን መብላት እንችላለን። ለምሳሌ በዚህ የጠጠር አቀማመጥ እንደዛ አይነት አቀማመጥ ቢሆንና ቀጣይ የሚጫወተው ነጭ ጠጠር ቢሆን በዚች ጠጠር ይችን ዘሎ እዚህ ጋር በማረፍ አንድ ጠጠር ይበላል። ከዛ በዚቹ ጠጠር እዚች ላይ አርፎ ይችን ጠጠር መብላት ስለሚችል በአንዴ 2 ጠጠር መብላት ይችላል ማለት ነው። ለምሳሌ ይችን እንደዚህ አድርጎ እንደዚህ እንደዚህ። ስለዚህ ጨዋታ ለመጀመርና በሌላ ነፃ እንቅስቃሴ ሰዓት ወደፊት ብቻ እንሄዳለን። ከዛ ውጭ ጠጠር በመብላት ሰዓት ደግሞ ያችን ጠጠር እስከበላን ድረስ ወደ የትኛውም አቅጣጫ በተቀባ ካሬ ላይ መንቀሳቀስ እንችላለን ማለት ነው። ቀጣይ ጥቁር ጠጠር ይችን ወይም በዚህ ካለዛም በዚህ እሱ ይመቸኛል ወይም ያዋጣኛል እንደሚለው ስትራቴጂ መንቀሳቀስና ጠጠር መብላት ይችላል ማለት ነው። በዚህ ሂደት አንድ ተጫዋች የተጋጣሚው የመጀመሪያ መስመር ላይ በዚህ መንገድ ደርሶ እዚህ ጋር የመጀመሪያ መስመሩ ላይ ማረፍ ከቻለ ጠጠሩ ነገሰ ይባላል። መንገስ ማለት በተጋጣሚያችን የመጀመሪያ መስመር ላይ የኛን አንድ ጠጠር ማድረስ ነው። ስለዚህ መንገሳችን ለማሳወቅ ጠጠራችን እዚህ ጋር የኛን ሌላ ተመሳሳይ ቀለም
በመደረብ እንደዚህ እናስቀምጥና ንጉስነቱን እናሳውቃለን። በጨዋታ ሂደት አንድ ተጫዋች ብዙ ንጉሶች ሊኖሩት ይችላሉ። ተጋጣሚያችን እንደ ችሎታው ሌላ ብዙ ንጉስ ሊኖረው ይችላል። ንጉስ ከሌሎች ጠጠሮች በተለየ የሚያስገኝልን ብዙ ጥቅሞች አሉት። ለምሳሌ በእንቅስቃሴ ሰዓት ወደ የትኛውም አቅጣጫ መንቀሳቀስ ይችላል። ለመዝጋት፣ ለመብላት ወይም ደግሞ ንጉሳችን እንዳይበላብን ለማሸሽ ከዚህ ካለንበት ወደዚህኛው አቅጣጫ ወደዚህ ብንፈልግ ወደዚህ ካለዛም ወደዚህ በአራቱም አቅጣጫ ማንቀሳቀስ እንችላለን። ንጉሳችን ስናንቀሳቀስ ደግሞ እንደ ጠጠር አንድ ስቴፕ ብቻ ሳይሆን የፈለግነውን ያክል ርቀት በቀጥታ መስመር እንደዚህ ማንቀሳቀስ እንችላለን። ከዚህ ካለ ንጉሳችን እዚህ ድረስ መምጣት እንችላለን። ሌላ ደግሞ በንጉስ የምናገኘው ጥቅም በአንዴ ብዙ ጠጠሮችን መብላት ነው። ለምሳሌ ይሄ ንጉስ የነጭ ጠጠር ከሆነና ነጭ ጠጠር የመጫወት እድል ካገኘ አሁን በዚህ ንጉስ በአንዴ ብዙ ጠጠሮችን መብላት ይችላል። እዚህ ጋር ካለበት ንጉሱ በቀጥታ መስመር እዚህ ጋር በመምጣት ይችን ጠጠር መብላት ይችላል። በዚሁ ንጉስ እዚች ጋር መጥቶ ይችን ጠጠር ሊበላ ይችላል። ከዛ አሁንም በዚህ በቀጥታ መስመር እንደገና መጥቶ ይችን ጠጠር ይበላታል። ስለዚህ ተራርቀው የሚገኙ ብዙ ጠጠሮችን በአንዴ መብላት ያስችላል ማለት ነው ንጉስ። ከዛ ውጭ ግን ንጉስ በመሃል ወይም በሚያደርገው እንቅስቃሴ የራሱን ተመሳሳይ ጠጠሮች ዘሎ መሄድ አይችልም። ለምሳሌ ከዚህ ላይ ይችን ጠጠር ለመብላት እንደዚህ ንጉስ ይሄን ዘሎ እንደዚህ መንቀሳቀስ አይችልም። የራሱን ተመሳሳይ ጠጠር አይዘልም። ወይም ደግሞ በተከታታይ እንደዚህ የተቀመጡ የተጋጣሚ ጠጠሮችንም አይበላም። ለምሳሌ ከዚህ ጋር እንደዚህ እነዚህን ሁለት ጠጠሮች መብላት አይችልም። ወይም ደግሞ በዚህኛው መስመር ደግሞ ቢመጣ ይችን ዳር ላይ የምትገኝ ሌላ ጠጠርንም መብላት አይችልም። ዘሎ የማረፊያ ቦታ እስካላገኘ ድረስ ማለት ነው። ሌላው የዳማ ጨዋታ ላይ ማየት ያለብን ነገር እፍታ የሚባለውን ነው። እፍታ ማለት ምንድን ነው? በጨዋታ እንቅስቃሴ ወቅት አንድ ተጫዋች የተጋጣሚውን ሌላ ጠጠር መብላት እየቻለ ሳይበላ ሌላ እንቅስቃሴ ቢያደርግ መብላት ነበረብ በሚል ቅጣት ይበላበት የነበረው ጠጠር በተጋጣሚው ይወሰድበታል። ለምሳሌ አሁን የመጫወት ተራው የጥቁር ጠጠር ቢሆን ጥቁር ጠጠር ተጫዋት ሲባል ይችን እንደዚህ ቢያንቀሳቅስ ይሄን መብላት እያለበት ይችን ጠጠር በማንቀሳቀሱ ይች ጠጠር ወይም ትበላ የነበረዋ ጠጠር ይወሰድበታል ማለት ነው። ስለዚህ ጥቁር ጠጠር ሲጫወት እንደዚህ ከተጫወተ ቀጣይ ነጭ ጠጠር በዚህ መብላት ትችል ነበር የኔን ጠጠር፣ ስለዚህ ይች ጠጠር ትወሰድባለች ብሎ መጀመሪያ ያነሳበታል። ከዛ ነጭ ጠጠር የራሱን ወይም ያዋጣኛል የሚለውን ጨዋታ ይጫወታል ማለት ነው። ለምሳሌ ንጉሱ ይሄ ከሆነ ካነሳበት በኋላ በዚህ መጥቶ እንደዚህ ሁለት ጠጠሮችን ሊበለው ይችላል። ካለዛም ደግሞ እዚህ ጋር መጥቶ እዚህ ጋር አርፎ እንደዚህ እነዚህ ሁለት ጠጠሮች ሊወስድበት ይችላል። እና እፍታ አንዳንድ ጊዜ ሳናየው ወይም ደግሞ ረስተን ሌላ ጠጠር ስንጫወት፣ ካለዛም ደግሞ አንዳንድ ጊዜ ይችን ጠጠር ብበላባትና ብከፍት ለቀጣይ ጨዋታ ብዙ ጠጠር ያስበላኛል ወይም ይጎዳኛል በሚል ተጫዋቾች አንዳንዴ ሆን ብለው ሌላ እንቅስቃሴ በማድረግ ጠጠራቸው በእፍታ እንዲነሳባቸውም ሊያደርጉ ይችላሉ። አንድ ተጫዋች ጠጠሩ ተበልተው ካለቁ ወይም ደግሞ መጨረሻ ላይ የሚንቀሳቀስበት ካጣ ተሸነፈ ይባላል። ለምሳሌ አሁን ይህን ጠጠር በምናይበት ሰዓት ጥቁር ጠጠር ጨዋታው አልቋል ወይም ተሸንፏል። ይችን ጠጠር ቢያንቀሳቅስም በዚህ ንጉስ ይበላል። ይችን ብትመጣ በዚህ ንጉስ ትበላለች። ይሄኛው ደግሞ ዝግ ነው። ስለዚህ በዚህ መንገድ የመንቀሳቀሻ ቦታ ሲያጣና ሲዘጋበት፣ ካለዛም ደግሞ ሁሉም ጠጠሮች ተበልተው ሲያልቁ ጨዋታው አለቀ ወይም ተሸነፈ ይባላል ያ ተጋጣሚ። ከዛ ውጭ አንዳንዴ ይሄ ጨዋታ በአቻነት የሚጠናቀቅበት ሁኔታም አለ። ለምሳሌ ጥቁር ጠጠር በዚህ መንገድ ንጉስ ቢኖረው ይህን ንጉስ ከቦታ ቦታ በማንቀሳቀስ በሌላ ተቃራኒ ጠጠር መያዝና መበላት እስካልቻለ ድረስ በስምምነት ጨዋታውን አቻ ብለው ተጋጣሚዎች ሊያጠናቅቁት ይችላሉ ማለት ነው። በተለይም ደግሞ በቀጥታ መስመር እዚህ ጋር 8
ካሬዎች ያሉበትና 8 ቁጥር የሚባለው ላይ እዚህ ጋር በመግባት 1 2 3 4 5 6 7 8 እዚህ መስመር ላይ እንደዚህ በመንቀሳቀስ አንዳንዴ ተጋጣሚዎች ጨዋታውን በአቻነት የሚያጠናቅቁበት ሁኔታ አለ። እንግዲህ ከቻሉ እነዚህ ሌሎች ተጋጣሚዎች ለማሸነፍ ይሞክራሉ። ካለዛ ግን እሸነፋለሁ ብሎ ስጋት ያለበት እዚህ 8 ቁጥር ላይ በመንቀሳቀስ ወይም ከሌላ ቦታ ወደ ሌላ ቦታ በመዘዋወር ጨዋታውን አቻ ማድረግ ይቻላል ማለት ነው። እሺ ለነበረን የአብሮነት ቆይታ ከልብ አመሰግናለሁ። ሸር እና ሰብስክራይብ አድርጉልኝ። ኮሜንት ደግሞ ጻፉ፣ እመልሳለሁ። ባላችሁበት መልካም ጊዜ